እንግዲህ እህቶቼ ሴትነት በስራ በኑሮ በህይወት የተፈተነ እንቁ ማንነት ነው። መለኮታዊ ስጦታ ነው። እናም ይህን ሀብታችሁን ማንነታችሁን አክብራችሁ ያዙ። መጽሐፍ ቅዱስ ሲናገር መጽሐፈ ምሳሌ ምዕራፍ 31 ቁጥር 10 ላይ ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ እንቁ እጅግ ይልቃል ይላል። ለፍላጎቶቻቸው ተገዥ ባልሆኑላቸው ክቦች ብዙ ኩርኩም፣ ብዙ ቁንጥጫ፣ ብዙ የስነ ልቦና ጉዳት፣ ብዙ የሥራ በሮች መዘጋት፣ ብዙ አጥሮችን አስተናግጃለሁ። በስምንተኛው ዙር የእንቁ ንቁ ሴት ተሸላሚዎች ዝርዝር ውስጥ ቀጣዩን እውቅና የምትወስድ ባለሙያ ትሆናለች። ቀደም ሲል በስክሪኑ ላይ የተናገርነው የስራ ስኬቷና የህይወት ታሪኳ ከብዙ እጅግ በጥቂቱ የተቀነጨበ መሆኑን ልብ ማለት ይገባናል። በብዙ ስራዎች ውስጥ ከበሬታን ያገኘች በስነ ምግባር ዝናና ክብርን ጠብቆ በማቆየት ጭምር ተምሳሌት መሆን የቻለ ስብዕና ባለቤትም ጭምር ናት። አርቲስት መሰረት መብራቴ። እጅግ ብዙ ሙያሽን ስብዕናሽን የሚከተሉ ወጣት ሴቶች አሉ። ለእነሱ ይሄ ተምሳሌትነትሽ ክብር ጭምር ነውና እንኳን ደስ አለሽ እንላለን። እውቅናዋንና ሽልማቷን እንድትወስድ እንጠይቃለን። እንኳን ደስ አለሽ፣ እንኳን ለዚህ ክብር አበቃሽ መሲ። እንደ ሌሎቹ እንቁ ንቁ የዚህ ዙር ተሸላሚዎች ሁሉ ከአንቺ ማንበት ስሜትሽን መጋራት ትንሽ ያገኛል። ጥቂት ደቂቃ ማሳለፍ እንግዲህ እህቶቼ ሴትነት ከአካላዊ ገጽታ ከሚታየው ከማንነታችን በዘለቀ በስራ በኑሮ በህይወት የተፈተነ እንቁ ማንነት ነው። መለኮታዊ ስጦታ ነው። እናም ይህን ሀብታችሁን ማንነታችሁን አክብራችሁ ያዙ። መጽሐፍ ቅዱስ ሲናገር መጽሐፈ ምሳሌ ምዕራፍ 31 ቁጥር 10 ላይ ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ እንቁ እጅግ ይልቃል ይላል። ስለዚህ እንቁ ሴት በቀላሉ አትሸነፍም። እንቁ ሴት በቀላሉ አትሰበርም። እንቁ ሴት እንቁ የሆነ ገላዋን፣ አካሏን፣ ሰብዕናዋን ለኃላፊ ለጠፊ ለርካሽ ነገር አታረግስም። እንቁ ሴት ለሌላዋ ሴት እንቅፋት ሳትሆን ድጋፍ፣ ብርታት ናት። ስለዚህ ማንነታችሁን ይዛችሁ ተጓዙ። ምናልባት ያለፍኩት ጥቂት የህይወት መንገድ እንደው መማሪያ ከሆነ ገና በ10ዎቹ ዕድሜ ያለው በተማሪነት ዘመኔ ለመጀመሪያ ጊዜ በቴሌቪዥን መስኮት ብቅ ባልኩበት ጊዜ ያኔ መሸከም እስኪያቀት ድረስ የነበረ አድናቆት፣ ፍቅር፣ ጭብጨባ እጅግ አስደንጋጭ ነበር። በእርግጥ በሰሩት ስራ መወደስ መጨብጨብ እጅግ በጣም ደስ የሚልም ያንን ነገር ብቻ ተከትዬ በዛ ማዕበል ወጀብ ሰጥሜ በቀር ኖሮ ጭብጨባው ላይ ብቻ ተንጠልጥዬ በቀር ኖሮ ዛሬ ለደረስኩበት ዛሬ ለቆምኩበት ምናልባትም ዛሬ በመጠኑ አሳክቻለሁ አልኩት የህይወት ምዕራፌ ላይ አልደርስም ነበር። ያን ማዕበል ተከትለው ወደ ራሳቸው የህይወት ሪትም ሊከቱኝ ከነበሩ ሰዎች መዳፍ ፈንግጬ ራሴን መንገድ ባልከተል ኖሮ ዛሬ ያለኝን ይህ ማንነት ማሊዝም ነበር። እርግጥ ነው የመረጥኩት ህይወት መስመር ብዙ ዋጋ አስከፍሎኛል። ለፍላጎቶቻቸው ተገዥ ባልሆኑላቸው ክቦች ብዙ ኩርኩም፣ ብዙ ቁንጥጫ፣ ብዙ የስነ ልቦና ጉዳት፣ ብዙ የሥራ በሮች መዘጋት፣ ብዙ አጥሮችን አስተናግጃለሁ። ግን እነዚህን ሁሉ ነገሮች እነዚህን ተግዳሮቶች አንድም እግዚአብሔር አግዞኝ ረድቶኝ፣ አንድም ተግዳሮቶቹን እንደ መረማመጃ ድንጋይ፣ ትችቶቹን እንደ ምስጋና ኮምፕሊመንት በመቁጠር ዛሬ ላይ ቆሜያለሁ። በችግሮች ከማልቀስ በችግሮች ራሴን ዝቅ ከማረቅ ይልቅ እንደ መፍትሄ ሀሳቦችን በመውሰድ የስራ በሮች ሲዘጉብኝ የራሴን የማስታወቂያ ድርጅት በመክፈት ከነገሮች ገለል እንድል አንገት እንድደፋ በተደረገበት ጊዜ ሁሉ ደግሞ ይበልጥ በትጋት ወገኔን በበጎ አድራጎት ስራ እንዳገለግል ትችቶች፣ የስም ማጥፋት ዘመቻዎች
በበረቱበት ዘመን ትምህርት ላይ ፎከስ በማድረግ ነበር ያሳለፍኩት። በነገራችን ላይ የመጀመሪያ ዲግሪና ማስተርሴን በዲስቲንክሽን በማድረግ የጨረስኩት። ይሄ እንግዲህ የተወረወረብኝ ድንጋይ እንዲሰብረኝ ሳልፈቅድ እነሱን ሰብስቦ ቤት መስራት እንደሚቻል ያሳየሁበት አንዱ የህይወቴ ስኬት መንገድ ነው። ክብሩን እግዚአብሔር ይሰጥ። እናንተ እህቶቼ ሁልጊዜ ህልማችሁን ለማሳካት ስትሮጡ፣ ኑሯችሁን ለማሳካት ደፋ ቀና ስትሉ አንገት ሊያስደፏችሁ፣ ሊጎትቷችሁ፣ ሊሰብሯችሁ አትችሉም የሚሏችሁን ድምፆች እናስቡ። ሁልጊዜ በእምነት በብርታት በጥንካሬ መጓዛችሁን ቀጥሉ። በብርታት ስትቆሙ፣ በአሸናፊነት ስትቆሙ የኮረኮማችሁ እጆች፣ የገፋችሁ እጆች በጭብጨባ ይዘረጉላችኋል። ይህ እንግዲህ በብዙ የህይወት ተግዳሮቶች አልፋ በእግዚአብሔር ቸርነት ፊታችሁ የቆመች እህታችሁ ምስክርነትና ምክር ነው። እንዳትረሱ። እንቁ ማንነታችሁን ጠብቁት። ሴትነታችሁን እግዚአብሔርን በመፍራት አጊጡበት፣ በትህትና ተዋቡበት። ከትውልድ ትውልድ የምታበሩ እንቁዎች እንድትሆኑ በደምደሚያ ፍቅር ሰላም ይስጠን የሚል ነው። እንግዲህ እንዲህ መሰባሰብ፣ መሸላለም፣ ደስታ ሙሉ የሚሆነው ሀገር ሰላም፣ ወገን ጤና ሆኖ ህፃናት ወደ ትምህርት ቤት፣ እናቶች ወደ ቀያቸው፣ ገበሬው ወደ እርሻው ተመልሶ ጎተራው ሙሉ ሆኖ ጠግቦ ማደር ሲቻለውና እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክ። አብራችሁን ተሸላሚ የነበራችሁ እህቶቼ በሙሉ እንኳን ደስ ያላችሁ። ሸላሚዎቼን በድጋሚ እግዚአብሔር ያክብርልኝ። በጣም እናመሰግናለን። አርቲስት መሰረት መብራቴ ያልጠቃቀሰችው ነገር የለም። ከዚህ መድረክ ልንወስዳቸው የሚገቡ በርከት ያሉ ሴቶች ብቻ ሳንሆን ሌሎቻችንም ወንዶችም ጭምር እንደ ሰው ልንወስዳቸው የሚገቡ ጉዳዮችን ሰጥታናለች። ፈጣሪ ያክብርልን። እንኳን ደስ አለሽ በድጋሚ። ስምንተኛው ዙር የእንቁ ንቁ ሴር ሽልማት አሁንም እንደቀጠለ ነው። ሌሎች ተሸላሚዎችም እንደዚሁ ይኖራሉ። በነገራችን ላይ ከየተሸላሚዎቹ ጋር ጠጋ ብንል